ምጽዋ ከውስተ ቤተ እግዚአብሔር ቅድስት ኦ ኃይለ ሚካኤል ብሂለነ ዲያቆነ ዲበ መቅደስ ዘቤተ ክርስቲያን ቅዱስ ጉባኤ ዘሐዋርያት በሀገረ ካናዳ በመቅደሰ ቅዱስ ገብርኤል ዋርሴማ ንሰይመከ ብሂለነ ዲያቆነ በመፋዘት ወጥነት በተሰሚዮ ስም ዘኦርቶዶክሳውያን ቅዱስ ዘሀገረ ካናዳ በመቅደሰ ቅዱስ ገብርኤል ምጽዋ ከውስተ ቤተ እግዚአብሔር ቅድስት ኦ ኃይለ ሚካኤል ብሂለነ ዲያቆነ ዲበ መቅደስ ዘቤተ ክርስቲያን ቅዱስ ጉባኤ ዘሐዋርያት ዘሀገረ ካናዳ ንሰይመከ ብሂለነ ዲያቆነ በመፋዘት ወጥነት በተሰሚዮ ስም ዘኦርቶዶክሳውያን ቅዱስ ዘሀገረ ካናዳ በመቅደሰ ቅዱስ ገብርኤል ዋርሴማ ኃይለ ሚካኤል ብሂለነ ዲያቆነ ዲበ መቅደስ ዘቤተ ክርስቲያን ቅዱስ ጉባኤ ዘሐዋርያት ዘሀገረ ካናዳ ንሰይመከ ዲያቆን ብሂለነ ዲያቆነ በመሥዋዕተ ወጥነት በተሰሚዮ ስም ዘኦርቶዶክሳውያን ቅዱስ ዘሀገረ ካናዳ በመቅደሰ ቅዱስ ገብርኤል ዋርሴማ ለዓለመ ዓለም አሜን። እግዚአብሔር ያስምርልን። አሜን። ኦ አምላክ እግዚአብሔር ዘኩሎ ትሕዝን ንሴብሐከ በእንተ ኩሉ ነገር ወበውስተ ኩሉ ግብር ማዕርክ ወንሴብሕ ስመከ ቅዱሰ እስመ አንተ ገበርከ አብያተ ወአፈቀርከ ጸጋከ ላዕለ አግብርቲከ ንስእል ወንጸልይ ኀቤከ ኦ መፍቀሬ ሰብ ስምዐነ በእንተ ብዝኃ ምሕረትከ ወምስጢረ ኀሬወትከ ዘረሰይከ ላዕለ አግብርቲከ በህድረተ መንፈስ ቅዱስ ቦቱ አጽነ ጸውዖተ ኀሬወትከ በንጽ ወበጸጋ ሳህልከ ላዕለ ዘጸዋዕከነ ምስሌሆሙ ውስተ ሰላም ከመ ንግበር ወንርከብ ምናናተ ምስለ እለ ገብሩ ፈቃድከ እምቅድመ ሐስበ በስተገብራን እሙናን ወጠቢባን በግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወወቱ ለከ ምስሌሁ ወምስለ መንፈስ ቅዱስ ስብሐት ለዓለመ ዓለም አሜን አሜን። ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ወህንጸተ ለቅድስት ሀቲ ጉባኤ ዘሐዋርያት ቤተ ክርስቲያን ጉባኤ እግዚአብሔር አሜን። ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ሰላም ወህንጸት ለቅድስት ሀቲ ጉባኤ ዘሐዋርያት ቤተ ክርስቲያን ጉባኤ እግዚአብሔር አሜን አሜን። ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ሰላም ወህንጸት ለቅድስት ሀቲ ጉባኤ ዘሐዋርያት ቤተ ክርስቲያን ጉባኤ እግዚአብሔር አሜን አሜን። ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ሰላም ወህንጸት ለቅድስት ሀቲ ጉባኤ ዘሐዋርያት ቤተ ክርስቲያን ጉባኤ እግዚአብሔር አሜን አሜን። ልዩ ሶስት የምትሆን ለአብና ለወልድ ልዩ ሶስት ለሚሆኑ ለአብና ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል። አሜን። ለሐዋርያት ጉባኤ እግዚአብሔርን ጉባኤ ለምትሆን ለአንዲት ቤተ ክርስቲያን ሰላምና መታነጽ ይሆንልን። አሜን አሜን። ልዩ ሶስት ለሚሆኑ ለአብና ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል። አሜን። የሐዋርያት ጉባኤ የእግዚአብሔርን ጉባኤ ለምትወል ለአንዲት ቤተ ክርስቲያን ሰላምና መታነጽ ይሁን። አሜን። ልዩ ሶስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል። የሐዋርያት ጉባኤ የእግዚአብሔር ጉባኤ ለምትሆን ለአንዲት ቤተ ክርስቲያን ሰላምና መታነጽ ይሆንልን። አሜን። እሺ ወንዝ ዘጠኝ መሪያ ሆነ ያምሽ አልብሷቸው ቆይ ይባረክ እንጥቋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ የተባረክ እግዚአብሔር ይባርክ። አልብሷቸው አልብሷቸው
እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ኋላኛው ራሱ የተሾማችሁባትን ዓላማ ልትፈጽሙ ይገባችኋል። ይህንንም አድርጋችሁ የሊቀ ዲያቆናት እስጢፋኖስ ልጆች ትባሉ ዘንድ የእግዚአብሔርን ሕግ ትጠብቁ ዘንድ ይገባችኋል። የእግዚአብሔር ሕዝብ አረጋውያንንና ወላጆቻቸው የሞቱባቸውን ታጽናኑ ዘንድ ይገባችኋል። በሚቻለው ሁሉ የተቸገሩትን ትረዷቸው ዘንድ ይገባችኋል። ፍላጎታቸውን ትፈጽሙላቸው ይገባችኋል። እናንተ የኤጲስቆጶሱ ወይም የቄሱ ተከታይ ትሆኑ ዘንድ የተጨነቁትን ታስተምሯቸውና ትጠብቋቸው ዘንድ በቅስና ማዕረግ ከእናንተ የሚበልጡትን ታከብሯቸው ዘንድ ይገባችኋል። እንደ አባት የሆኑላችሁ ዘንድ እነሱም ይገባችኋል። ዳግመኛ የሚያገለግለኝ ምስጉን ነው፣ አባቴ ያከብረዋል ሲል ለተናገረው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታማኝ አገልጋዮች ትሆኑ ዘንድ ይገባችኋል። ሐዋርያው ቅዱስ ጳውሎስ በዲቁና በመልካም ያገለገሉ ለራሳቸው ትልቅ ማዕረግና በኢየሱስ ክርስቶስ ባለው እምነት የበዛ ሞገስ ያድርጉላቸው እንዳለ ለዓለም ድህነት የፈሰሰውን የእውነተኛውን አምላክ ደም በጽዋ ይዛችሁ ለምእመናን የምታቀብሉ ስለሆነ እናንተ ራሳችሁን በንጽህና ልትጠብቁ ይገባችኋል።